የዛሬው ታሪካችን በዓለም ላይ እጅግ አስገራሚ ከሚባሉ የጣፈንታ ገጠመኞች አንዱ ነው። በአንድ በኩል እጅግ ዘመናዊና የቅንጦት መኪናውን እየነዳ የሚጓዝ ባለጸጋ፣ በሌላ በኩል ደግሞ በዛው መኪና ፊት ለፊት አቧራ በለበሰ መንገድ ላይ ቆማ የምትለምን ሴት። እቺ ሴት ማን እንደሆነች ስታውቁ በእርግጥም ትደነግጣላችሁ። እሷ የዚሁ ባለጸጋ ሰው የቀድሞ ሚስት ነበረች። በኬንያ ናይሮቢ አውራ ጎዳና ላይ የተከሰተውን ይህ እውነተኛና ልብ የሚሰብር ታሪክ እስከ መጨረሻው ድረስ ይከታተሉን። የሰው ልጅ ሕይወት በአንድ ጀንበር እንዴት እንደሚቀየርና የቤተሰቡ ስግብግብነት የአንድን ሰው ሕይወት እንዴት ገደል እንደሚከት የሚያሳይ ትልቅ ትምህርት አለውና እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። የናይሮቢ መንገዶች እንደ ሁል ጊዜው በትራፊክ ተጨናንቋል። በዛ መጨናነቅ መሃል አንዲት ጥቁር የምታብለጨልጭ BMW መኪና ቆማለች። በመኪናው ውስጥም ታዋቂው ነጋዴ ጆናስ ከሹፌሩ ጋር ሆኖ ለስራ ጉዳይ እየተጓዘ ነበረ። ጆናስ ለሹፌሩ ወንድሜ ትራፊኩ እስኪቀል ድረስ ጥቂት እንታገስ፣ መቸኮሉ ጥቅም የለውም አለው። በዛው ቅጽበት ጆናስ አይኖቹ በአደባባዩ ዙሪያ የቆሙ ሴቶች ላይ አረፈ። ሴቶቹ የቆሸሸ ልብስ የለበሱ፣ ፊታቸው ላይ ድካም፣ ተስፋ መቁረጥ የሚታይባቸው ናቸው። ከነሱም ጋር ትንሽ ልጆች ወዲያ ወዲህ ይላሉ። ጆናስም ሩህሩህ ሰው በመሆኑ ልቡ ተነካ። ሹፌሩን መስኮቱን ዝቅ አድርገው ካለው በኋላ ቦርሳውን አውጥቶ ለእያንዳንዱ ሴት 1000 የኬንያ ሽልንግ ሰጠ። ለልጆቻችሁ ዳቦ መግዣ ይሆንላችኋል በማለት መረቃቸው። ትራፊኩ መንቀሳቀስ ሲጀምር ግን አንዲት ሴት የመኪናውን መስኮቱን ደጋግማ ማንኳኳት ጀመረች። ጌታዬ ለኔ ምንም አልሰጠኸኝም አለችው። ድምጿ ድካም ቢታይበትም ለጆናስ ግን በጣም የሚያውቀው ድምጽ ሆነበት። መስኮቱን ዝቅ አድርጎ ሲመለከት በድንጋጤ ደርቆ ቀረ። እንዴ ቆይ አንቺ ኢዳ አይደለሽም እንዴ አላት። ሴቲቱ ስሟን ስትሰማ ደነገጠች። እንቧ በአይኖቿ ሞላና አዎ ጆናስ እኔ ነኝ ኢዴ ነኝ አለችው በዝቅተኛ ድምጽ። ጆናስም ማመን አቃተው። ይህች ሴት ከ4 ዓመት በፊት የተፋታችው ሚስቱ ነበረች። እንዴት በዚህ ሁኔታ ልትገኝ ቻልሽ አላት። በፍቺው ወቅትም 10 ሚሊዮን የኬንያ ሽልንግ ፍርድ ቤቱ አስከፍሎኝ አልነበረም? ያን ሁሉ ገንዘብ ይዘሽ እንዴት መንገድ ላይ ትለምኛለሽ ሲል ጠየቃት። ኢዴም ማልቀስ ጀመረች። ለጆናስ ሁሉንም ነገር ነግርሃለሁ፣ ብቻ ጥቂት ጊዜን ስጠኝ አለችው። ጆናስም ሹፌሩን የኋላውን በር እንዲከፍትላት አዘዘው። ነገር ግን ኢዴ በመኪናው ውስጥ ስትገባ በአካባቢው የነበሩ ሰዎች ሁሉ ይህ ባለጸጋ ለምን ይህችን ምስኪን ሴት መኪና ውስጥ አስገባት በሚል መጠራጠርና መጮህ ጀመሩ። በአካባቢው የነበሩ ነጋዴዎችና መንገደኞች ይህ ባለጸጋ ሰው ይህችን ደካማ ሴት ለመጥፎ ዓላማ ካልሆነ ለምን መኪና ውስጥ ያስገባታል ብለው አሰቡ። በቅጽበት በአደባባዩ ላይ ትልቅ ስብስብ ተፈጠረ። ሰዎችም እየጮሁ መጠየቅ ጀመሩ። ምን እየተካሄደ ነው ያለው? እቺ ሴት ወዴት ነው የምትወስዳት? ሁሉም ሰው በጆናስ ላይ የተሳሳተ ጥርጣሬውን አሳደረ። ነገር ግን ኢዴ ጋር ይለምኑ የነበሩ ሴቶችም ቀርበው ከዚህ ሰውዬ ጋር ወዴት ነው የምትሄጂው? ኢዴ እያስገደደሽ ነው እንዴ? እያስገደደሽ ከሆነ ንገሪና አሏት። በአካባቢው የነበሩ ሰዎች ሁሉ በሹክሹክታ ወንድሜ ምን እያደረክ ነው ይሉታል። ወዲያውም ኢዴ እሱ የቀድሞ ባለቤቴ ጆናስ ነው፣ በገዛ ፈቃዴ ነው ከእርሱ ጋር የሚሄደው፣ አላስገደደኝም ስትል ለህዝቡ መሰከረች። ህዝቡም ጥቂት ረገብ ቢል አሁንም በሹክሹክታ የሚጠራጠር አልጠፋም። ይህ ሰው እንዲህ ባለጸጋ ሆኖ ሳለ ለምን እቺ ምስኪን ሴት መኪና ውስጥ አስገባት? በእርግጠኝነት የሆነ መጥፎ ዓላማ ይኖረዋል ይሉ ነበረ። ጆናስም ይህንን ሲሰማ በጣም ተቆጣ። ነገር ግን ምንም ቢናገር ነገሩ ሊባባስ እንደሚችል ስለሚያውቅ ዝምታ መረጠ። ሹፌሩን እንሂድ መንገዳችንን እንቀጥል አለው። ጆናስ ኢዴን በአቅራቢያ ወደሚገኝ ሆቴል ወሰዳት። ለሹፌሩም ገንዘብ ሰጥቶ ጥሩ ልብስ፣ ጫማና ሌሎች አስፈላጊ ነገሮችን ከገበያ እንዲገዛላት ላከው። ሹፌሩም ወዲያውኑ ሄዶ የሚያምር ልብስና ጫማ ገዝቶላት መጣ። ጆናስ ኢዴን ወደ ሆቴሉ መታጠቢያ ቤት ገብተሽ ታጠቢና እነዚህን አዳዲስ ልብሶች ልበሽ አላት። ኢዴም እንዳላት አደረገች። በአዲሱ ልብስ ስትወጣ ጆናስ በሁኔታው ተገረመ።
ሁኔታዎች ቢቀያይሯትም ውበቷና የዋህነቷ አሁንም ፊቷ ላይ ያበራል። ከአሁኑ ይልቅ አዲስ ሙሽራ በራስ መተማመን የሚታይባት ሆነች። ጆናስም እንዲህ አላት፣ አሁን ታላቅ ስራ ስላለብኝ ወደ ናይጄሪያ መሄድ አለብኝ። ነገ ተመልሼ እመጣለሁ። እዚህ ሆቴል ጠብቂኝ አላት። ኢዴም እሺ በዚሁ ጠብቃለሁ አለችው። ጆናስም የምግብና የመኝታ ሁኔታዎችን ሁሉ ካመቻቸላት በኋላ ወደ ናይጄሪያ ሄደ። ጆናስ ናይጄሪያ ደርሶ ስራውን በፍጥነት ጨረሰ። ነገር ግን በዛ ምሽት ሆቴል ውስጥ ተኝቶ ሳለ እንቅልፍ ሊወስደው አልቻለም። በሌላ በኩል ኢዴም ልቧ ተረብሾ ነበረ። ሁለቱም በጭንቀትና በሐሳብ ሲገላበጡ ሌሊቱን ሙሉ ሳይተኙ አደሩ። ሌሊቱን ሙሉ በሐሳብ ሲገላበጡ አድረው በነጋታው ጆናስ ከናይጄሪያ በፍጥነት ተመለሰ። ሆቴሏ እንደደረሰም በዛው ኢዴም በማየቱ እፎይታ ተሰማው። ሁለቱም ተቀምጠው ማውራት ጀመሩ። ኢዴም ልብ የሚነካ ታሪኳን እንዲህ ስትል አወጋችው። ጆናስ ሆይ እኔ አንተን የፈታው ፈልጌ አልነበረም፣ በጭራሽ እንዲሆን እንደዛ አልፈለግኩም ነበር አለችው። ጆናስም ታዲያ ለምን ፈታሽ ሲል ጥያቄውን አቀረበ። እሷም እንዲህ ስትል መለሰች። ጋብቻችን ሲፈጸም ቤተሰቦቼ ያንተን ሀብትና ገንዘብ አይተው ነው የዳሩኝ። የወንድሜ ሚስት ወንድሜና የእህቴ ባል በጣም ስግብግቦች ነበሩ አንተን አይተው። ነገር ግን ወደ ቤት ሲመለሱ ምንም ቢፈጠር እዚህ ቤት መዳር አለባት፣ እሱንም ማግባት አለባት አሉ። ከጋብቻው በኋላ ግን እናፋታቸዋለን፣ ያኔ ብዙ ገንዘብ እንቀበላለን ብለው ተስማሙ። እኔ ግን ይህንን ሴራ ፈጽሞ አላውቅም ነበረ። ኢዴም ንግግሯን ቀጠለች። ከጥቂት ዓመታት በኋላ በትዳር እንደቆየን እንድንፋታ ይገፋፉ ጀመረ። ከሱ ብዙ ገንዘብ ትቀበያለች፣ ሁላችንም አብረን አዲስ ህይወት እንጀምራለን እያሉ አበረታቱኝ፣ ገፋፉኝ። በእነሱ ወሬ ተታልዬ ፍርድ ቤት ከስሼ ቀረብኩኝ። እናም 10 ሚሊዮን የኬንያ ሽልንግ ካሳ ጠየቅኩህ። አንተም ያን ሁሉ ገንዘብ ሰጠኸኝ። በሆቴሉ ተቀምጠው ኢዴ ታሪኳን ቀጠለች። ፍቺው እንደተፈጸመ የእህቴ ባልና ወንድሜ ያን ሁሉ 10 ሚሊዮን የኬንያ ሽልንግ ከእጄ ነጠቁኝ። አዲስ ባል እናጋባሻለን፣ በድጋሚ እንደርሻለን አሉኝ። ነገር ግን የእህቴ ባል ገንዘቡን በንግዱ ላይ አለው። ወንድሜ ደግሞ ለራሱ ሰርግ ብሎ ገንዘቡን አባከነው። ገንዘቡም ሲያልቅ ግን ከቤት አባረሩኝ። ወላጆቼም ቢሆኑ ከጎኔ አልቆሙም። አንቺ አሁን የተፋታሽ ሴት ነሽ እያሉ ገፉኝ። ኢዴ አይኖቿ ላይ እንባ መፍሰስ ጀመሩ። እንዲህም አለች፣ ጆናስ ሌላ አማራጭ አልነበረኝም። በጣም ረዳት አልባ ሆንኩኝ። በቤተሰቦቼ ወጥመድ ወድቄ የገዛ ቤቴን አፈረስኩ። ስግብግቡ የእህቴ ባል ነው ለዚህ ሁሉ ነገር የዳረገኝና ይህንንም እንዳደርግ ያስገደደኝ። ከቤት ስባረር መጀመሪያ በእህቴ ቤት ውስጥ በጽዳት ልብስ በማጠብ ምግብ በማብሰል ስራ ሰራው። ነገር ግን ሁሉም ሰው ይሰድበኛል፣ ያቃልሉኛል፣ ይንቁኝ ነበረ። ስራውን ትቼ መንገድ ላይ መለመን ጀመርኩ። አንድ ቀን በባቡር ጣቢያ አካባቢ ስለምን ከሌሎች ለማኞች ጋር ተገናኘሁ። መድረሻ ስለሌለኝም ከነሱ ጋር ተቀላቅዬ መለመን ጀመርኩኝ። ኢዴ በለቅሶ በታጀበ ንግግሯ እንዲህ ስትል ንግግሯ እንደመደመችው፣ ልመና ስህተት መሆኑን አውቃለሁ፣ ግን ሌላ አማራጭም መንገድም አልነበረኝም። አንተም ብፈታህም ነገር ግን በልቤ ውስጥ የነበረው ፍቅር አልተለወጠም። የሰርጋችንን ፎቶ የመጨረሻ ተስፋዬ ስለነበረ ሁልጊዜም ከኔ ጋር ይዘው ነበር አለችው። ጆናስም ይህን ሁሉ ሲሰማ በጣም ደነገጠ። ከዓይኖቹም እንባ መውረድ ጀመሩ። የአንድ ሰው ስግብግብነት የሌላውን ሰው ሙሉ ሕይወት እንዴት ሊያጠፋ እንደሚችል እያሰበ ተከዘ። ጆናስ ኢዴን እንዲህ ሲል ጠየቃት። እናቴ በጣም ተወድሽ ነበረ፣ ትናፍቅሽም ነበር። ይህንን ታውቂያለሽ። ታዲያ ለምንድን ነው ልታገኛት ያልሞከርሽው ሲል ጠየቃት። ኢዴም እያለቀሰች ጆናስ ሆይ በጣም አፍሬ ነበረ። በአንተ ላይ በሰራሁት ስህተት ምክንያት እንዴት ፊታቸው ቀርባለሁ? እናትህ በጭራሽ ይቅር እንደማይሉኝ አውቃለሁኝ አለችው። ሰዓቱ እኩለ ሌሊት 6 ሰዓት ሆነ። ጆናስም ወደ ናይጄሪያ ለሌላ ስብሰባ መሄድ ስላለበት ኢዴን አድራሻዋን ተቀብሏት ተለያዩ። በዛች ምሽት ጆናስ እንቅልፍ ባይኑ አልዘሮም። ስለ ኢዴ ብቻ ያስብ ነበረ። ምንም እንኳን ስህተት ብትሰራም ዛሬም ድረስ ልቧ ንጹህ ነው። ጥፋቱ ደግሞ የእሷ ሳይሆን የቤተሰቦቿ ነው። አንድ ተጨማሪ እድል ልሰጣት ይገባል ሲል አሰበ። ከራሱ ጋር መሟገት ጀመረ። በሌላ በኩል ኢዴ
በዛች ጠባብ የኪራይ ቤቷ ውስጥ ስትገላበጥ አደረች። ጆናስ ይህንን ያህል ክብር ሰጥቶኛል፣ ግን እኔ ለሱ የምገባው ነኝ ስትል አሰበች። በማግስቱም ጆናስ ስራውን ጨርሶ በፍጥነት ወደ ናይሮቢ ተመለሰ። ወደ ኢዴ ቤት ቢሄድም እሷ ግን ለመለመን ወደ አደባባዩ መሄዷን ሰማ። ጆናስም ወዳለችበት ወደ አደባባዩ ሄዶ ኢዴን ፈለጋት። ስታየው በጣም ተገረመች። ኢዴ ነይ ከኔ ጋር ሂጂ አላትና በመኪናው አስገባት። ወደ ቤቷም ሄደ። የኢዴ ቤት በጣም ጠባብ፣ አሮጌ አልጋና የተሰባበሩ ዕቃዎች ያሉበት ነበረ። ነገር ግን በግድግዳው ላይ የሰርጋቸው ፎቶ ተሰቅሎ አየ። ጆናስ ፎቶውን ሲያይ ቆም አለና ከተፋታን 4 ዓመታት ሆኖናል፣ ታዲያ ይህ ፎቶ ለምን እዚህ ተሰቀለ ሲል ጠየቃት። ኢዴም በከፍተኛ ለቅሶ እንዲህ አለችው፣ ጆናስ እኔ በጭራሽ መፋታት ፈልጌ አላውቅም። በጋብቻችን ቀን እወድህ እንደነበረው አሁንም ልክ እንደዛ እወድሃለሁ። ይህ ፎቶ ለኔ የድሮ ትዝታዎቻችን መደበቂያ መጠለያዬ ነበረ። ይህን እያየሁ የሆነ ቀን ሁሉም ነገር ይስተካከላል ብዬ ራሴን አጽናና ነበረ። የጆናስ ልብ ቀለጠ። ኢዴ ስህተት ብትሰሪም ልብሽ አሁንም ንጹህ ነው። ዛሬ እኔ ይቅር ብዬሻለሁ። በሕግ ብንለያይም እረዳሻለሁ አላት። በመቀጠልም እናቴ በጣም ትናፍቅሽ ይሆናል፣ ልታናግሪያት ትፈልጋለሽ አላት። ኢዴም አይኖቿ በደስታ በሩ። አሁን ጆናስ እናትህን ማግኘት እፈልጋለሁ አለችው። ወዲያውም ጆናስ ወደ እናቱ ደውሎ እማዬ ኢዴ ታገኛታለሽ አናግሪያት አላቸው። ኢዴም የእናቱን ድምፅ ስትሰማ ማልቀስ ጀመረች። እናቱም ልጅ ሆይ የት ነበርሽ? በጣም ናፍቀሽ ነበር አሏት። ኢዴም እማዬ ትልቅ ስህተት ሰርቻለሁና ይቅር በሉኝ አለች። እናቱም ወዲያውኑ እንዲህ አሏት፣ ልጄ ስህተት የሰው ልጆች ሁሉ ነው። አንቺ የኔ ምራት ነሽ። ጆናስ ሆይ ወደ ቤት ይዘሃትና አሉት ልጃቸውን። ጆናስም ኢዴን በቅንጦት መኪና ውስጥ አስገብቶ ወደ ቤት ወሰዳት። ቤት ሲደርሱም እናቱ ቆንጆ አቀባበል አድርገው ተቀበሏት። አማትና ምራት ተቃቅፈው አለቀሱ። እናቱም ግንባሯን ስመው ልጄ ተመለሰሽ መተሻል፣ አሁን ሁሉም ነገር ይስተካከላል አሏት። ጆናስም እናቱን በድጋሚ መቀበሌ ትክክል ነው ብሎ ጠየቃቸው። እናቱም እንዲህ ሲሉ መለሱለት፣ ልጄ የጧት ጥፋተኛ ማታ ወደ ቤቱ ከተመለሰ ጥፋተኛ አይባልም። ስህተት የሰው ልጆች ሁሉ ነው። ከተጸጸተ ደግሞ ይቅር ማለት አለብን። ስለዚህ ልጄ ሆይ ይቅር በላት አሉት። ጆናስም ኢዴን ይቅር አላት። በራሷ እንድትቆምም በንግድ ስራው ላይ ትንሽ ኃላፊነት ሰጣት። ኢዴም ቀስ በቀስ በራስ መተማመኗን አገኘች። ጆናስ እና ኢዴ በፍቅር በእምነት አዲስ ህይወት ጀመሩ። ጓደኞቼ ይህ ታሪክ የሚያስተምረን የሰው ልጅ ግንኙነት ዋጋው በገንዘብ ሳይሆን በእምነትና በፍቅር መሆኑን ነው። የኢዴ ቤተሰቦች ስግብግብነት ወደ መንገድ ወደ ድህነት ቢያወርዳትም የጆናስ ደግነትና ይቅርባይነት ግን አዲስ ህይወትን ሰጥቷታል። የሰው ልጅ ክብር የሚለካው በሁኔታዎች ሳይሆን በልቡ ማንነት ብቻ ነው። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ታሪካችንን እዚህ ላይ አብቅተናል። ስለ ታሪኩ ምን ተሰማችሁ? ያላችሁን አስተያየት በኮሜንት መስጫው ላይ ሐሳባችሁን አስቀምጡልን። እንዲሁም ቪዲዮውን ከወደዳችሁ ላይክ ማድረጋችሁን ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አይዘንጉ። እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ